ሰላም ቤተሰቦቼ እንዴት ናችሁ? ይህን የዩቲዩብ ቻናል ያው በቅን ልቦና ሰብስክራይብ እንድታደርጉት ጋብዛችኋለሁ። ይጠቅመኛል ብላችሁ ካሰባችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉት ጋብዛችኋለሁ። ዛሬ እንድንነጋገርበት የምፈልገው ሀብታም መሆን ትፈልጋላችሁ ወይ ነው የምላችሁ። ለምን ሀብታም አንቻለንሽም አትሉኝም? እኔም አብራችሁ ስለምማር ማለት ነው። ስለዚህ ሀብታም ለመሆን የሚፈልግ ሰው 15 ጥያቄዎችን መመለስ ይጠበቅበታል። ምክንያቱም እነዚህን ጥያቄዎች በህይወታችን ውስጥ ወሳኝ ጥያቄዎች ናቸው ማለት ነው። ስለዚህ የመጀመሪያው ለምን ሀብታም መሆን ፈለግኩ ብላችሁ ማሰብ መቻል አለባችሁ። ሀብታም መሆን ሰው የሚፈልገው በተለያየ መንገድ ነው። ሀብታም ሆኜ እከሌን አጠቃለሁ፣ ሀብታም ሆኜ እከሌን እደግፋለሁ ሊሆን ይችላል። ሀብታም ሆኜ ደሃ ያሉኝን ሰዎች አስቀናለሁ ሊሆን ይችላል። የተለያየ ኢምፓክት አለው። ግን ብዙ ሰዎች ሀብታም መሆን ለምን እንደሚፈልጉ አያውቁም። ይህ መልስ በትክክል ከመለሱ መንገድ ጀምረዋል ማለት ነው ይላል አንድ ጽሑፍ። በትክክል ሀብታም መሆን የፈለጉት ለምንድን ነው? ይህንን መመለስ መቻል አለብን። ስለዚህ ኔጌቲቭ ፓርት ካለው ማስተካከል መቻል አለብን። እነንትናን ልጎዳበት፣ እነንትናን ላሰቃይበት፣ እነንትናን እንዲህ ላረግበት፣ የሰደቡኝ ሰዎችን ሀብታም ሆኜ ላሳያቸው ጥሩ ይመስላል፣ ግን ጥሩ አይደለም። ምክንያቱም መሻሻላችን ጥሩ ነው፣ ውስጥ መግባታችን ጥሩ ነው፣ ራሳችንን መቀየራችን ጥሩ ሆኖ ሳለ እነዛ ኔጌቲቭ ያደረጉብንን ሰዎች ለነሱ ሪቬንጅ ከሆነ የምናደርገው ትክክል አይደለም። ሁለተኛ ሀብት ለኔ ምንድን ነው? ይህንንም መተተም መቻል አለብን። ምክንያቱም ሀብት ማለት ለኔ የገንዘብ ብዛት ነው፣ የመኪና ብዛት ነው፣ የቤት ብዛት ነው፣ ወይ ደግሞ ሰዎች በዙሪያዬ መሰብሰባቸው ነው። ሀብት ለኔ ምንድን ነው? አንዳንድ ሰዎች ከብዙ ነገር የበለጠ ገንዘብን ይወዳሉ። ገንዘብን መያዛቸው የሁሉም ነገር ቁልፍ አድርገው የሚያዩት አለ። ግን ነው ወይ ነው? የፈለከውን ገንዘብ ልክፈል ብለህ የምትፈልገው ነገር ላይ ይደረግልህ ሁሉ ይችላል። ስለዚህ ይሄን መልስ መመለስ ያስፈልጋል ማለት ነው። ስለ ሀብት ያለዎትን አመለካከት ጥሩ ይሁን መጥፎ በግልጽ ማስቀመጥ ይጠበቅቦታል። በግልጽ ማወቅ መቻል አለብን። ዝም ብለን ይሄ ያው ዝም ብሎ ሀብት መፈለግ ማለት ህፃን መሆን ማለት ነው። ሶስተኛ የእርሶ ልዩ ጥንካሬ ምንድን ነው? ጥንካሬ አለ? ቢያንስ ወይ 2 ወይም 3 የእርሶን ጥንካሬ የሚገልጽ ጻፉ። 2 ወይ 3 የኔ ጥንካሬ በጠዋት መነሳቴ ሊሆን ይችላል፣ የኔ ጥንካሬ እንደዚህ ነው ብለን። ምክንያቱም ብዙ ሰው ሀብት የሚያገኘው በጠንካራ ጎኑ ስለሆነ። ብዙ ሰው ሀብታም የሆነው ሊስትሮ ሰራ ነበር። ሊስትሮ ሲሰራ በጣም ጠንካራ ሊሆን ይችላል፣ ሌላም ነገር ላይ ማለት ነው። ስለዚህ ጠንካራ ጎኖትን ካለ ሊጽፉት ይገባል ማለት። ከሌላ መምጣት አለበት። መጀመሪያ መምጣት ያለበት ለምሳሌ ሀብትን ከማሰባችን በፊት ጠንካራ ጎናችንን ዴቨሎፕ ማድረግ መቻል አለብን። አራተኛ ስራ እንዳትጀምር የሚያግድህ ምንድን ነው? ሀብታም የሚባሉ ሰዎች ይህን ጥያቄ የመለሱ ናቸው። መቼም ቁጭ ብለን እንደሌላው ከሰማይ ሀብት ይወርድልናል ብለን የምንጠብቅ ሰዎች ቅድም እንዳልኩት የህፃን አስተሳሰብ ካልሆነ በስተቀር የሰው ሀብት ወደኛ ሊመጣ አይችልም። ቅድም አንድ ቲክቶክ ላይ ሳይ ነበረ እንደው መንግስት በደርግ ዘመን እንዳለው በቃ የተከራየነውን ቤት ለኛ ቢሰጠን። ይሄ ምኞት ነው። እኔ አሁን እንደዚህ አይነቱ ሰው አጠገቤም እንዲከራይ አልፈልግም፣ አከራይም በሆን ማከራየት አልፈልግም። ምክንያቱም እሱ የሚሰጠኝ ብር በልዋጩ ቤት ሰጥቼው እንደሆነ አያስብም። እሱ የሚሰጠውን ብቻ እያሰበ ስለሆነ ነገ ይሄንን ቤት ከማፍረስም ከመጉዳትም ከአፍራሽ ጋር አብሮ ከመተባበር አይመለስም ይሄ ሰው። ስለዚህ ልናስበው ይገባል። በመሰረቱ ድሮ የቀበሌ ቤት እኮ መንግስት ሲሰጥ ዝም ብሎ አይደለም። እርግጠኛ ነኝ በትክክል ምንም አይነት ምንጭ የሌለውን ሰው አጣርቶ ምን ብሎ ነው ደርግም የሰጠው እንጂ እኔ በዛ ሰዓት ብዙ አላቅም፣ ግን ይመስለኛል አሁንም ቢሆን መክፈል ለሚችል ሰው አይደለም የተሰጠ ያለው። ስለዚህ አንዳንዴ እንደ ህፃን የምናስበው ነገር አለ። የሰው ሀብት መቶኛ ላይ እንዲለጠፍ ማለት ነው። በጠንካራ ጎናችን ነው። ጠንካራ ጎናቸውን የለዩ ሰዎች ያንን ጠንካራ ጎናቸውን ዴቨሎፕ እያደረጉ ይሄዳሉ፣ ውጤት ላይ ይደርሳሉ ማለት ነው። ሐሳብ አለ። ሐሳብህን እንዳትሰራ ምንድነው የሚከለክልህ?
የአብዛኞቻችን ድክመት ስንፍና ነው። እነዚህ ነገሮች ስራችን እንዳንሰራ የሚያግዱን ከሆነ ማስወገድ አለብን ማለት ነው። ለምሳሌ ጠዋት ተነስተን እንዳንሰራ የሚያግደን እንቅልፍ ከሆነ እሱን ማስወገድ መቻል አለብን ማለት ነው። ለምሳሌ በሌሊት ተነስቶ ስራ የሚገባበት ስራ ቢገጥመን አሁን ካለን ገቢ የተሻለ ለእንቅልፍ ብለን መቆየት መቻል የለብንም ማለት ነው። አምስተኛ ለምንድን ነው የምንፈልገው ቦታ ለመድረስ መስዋዕትነት ማንከፍለው? አንዳንድ ሰዎች ይፈልጋሉ የሆነ ነገር፣ ለዛ ለሚፈልጉት ነገር ደግሞ ዋጋ መክፈል አይፈልጉም። አልጋ በአልጋ በሆነ ነገር ውስጥ ማለፍ ይፈልጋሉ ማለት ነው። እሱ ደግሞ አይሆንም። ስለዚህ የምንፈልገው ነገር ላይ ለመድረስ ትልቅ መስዋዕትነት መክፈል ያስፈልጋል። መዝናናት እየፈለግን ስራ ልንሰራ እንችላለን። ስለዚህ ለዓላማችን መስዋዕትነት ለመክፈል ሬዲ መሆን መቻል አለብን ማለት ነው። ስድስተኛው ለመጀመር ዛሬ ምን ላድርግ? ለምሳሌ በውስጤ ራዕይ ቢኖረኝ ስራ ለመስራት፣ ለምሳሌ ቡና ጠጡ ለመስራት ለመጀመር እፈልጋለሁ። ለመጀመር ምንድን ነው ዛሬ የሚያስፈልገኝ? አሁን የምንሰራው ስራ ላይ ሀብት ያመጣልን ይሆን ብለን ማሰብ መቻል አለብን። ለምሳሌ አሁን የምሰራው ስራ ይኖራል። የምሰራው ስራ ላይ እንቅስቃሴን አይቼ በቂ ገቢ እየገባ ከሆነ በቂ ገቢ ብቻ አይደለም የሚያስፈልገው፣ ማስቀመጥ መቻል አለብን። ከዚህ ከምንፈልገው ቤዚክ ኒድ ማለፍ አለበት። እንግዲህ ሀብታም ለመሆን ግድ ነው ማለት ነው። ስለዚህ አሁን ያለሁት ነገር የማያስሄደኝ ከሆነ ሌላ ስራ፣ ተጨማሪ ስራ መስራት መቻል አለብን ማለት ነው። ስለዚህ ምንድነው የሚያገደኝ? ፋይናንስ ነው? የት አካባቢ እንደምሰራ ነው? ምንድነው የማደርገው የሚለውን ማሰብ መቻል አለብን። ሰባተኛ ምን አይነት ድርጊቶች ባደርግ ወደ ሀብት ያመሩኛል? ምን ስራ ብሰራ ወደ ሀብት ይመራኛል? ምን አይነት ግብ ይኖረኛል? ከማጋ ስራ ለስራ ህይወቴን የሚቀይሩ መጽሐፍትን ማንበብ ካለብኝ ማንበብ መቻል አለብኝ። ህይወቴን የሚቀይር ትምህርት ካለ ትምህርቱን መማር መቻል አለብኝ። አብሮኝ የሚሰሩ ሰዎችንም እንደዚሁ እነማን ናቸው? ዝም ብለን አሳስገሰሱን ስራ ስንጀምር አብረን የምንሰራ ከሆነ ይጥሉናል። በመሰረቱ ስኬታም ያልሆነ ሰው ጋር አብራችሁ ስራ ቢዝነስ ብትጀምሩ የእናንተም ስኬት ማለት አይሳካላችሁ። ምክንያቱም እሱ ከዛ ነገር ውስጥ መውጣት አለበት። አይሆንም፣ አይቻልም ከሚል ነገር ውስጥ ማለት ነው። ምክንያቱም በእድል አይደለም የከሰረው፣ ምናልባት ራሱ ያጠፋው ጥፋት ሊኖር ይችላል። ስለዚህ እነሱን ነገሮች አርሞ ወደፊት መሄድ መቻል አለበት። አሁንም ይሳካልኛል ብሎ ነው እንጂ መነሳት ያለበት። የትላንትና ውድቀት እያሰበ ያለ ሰው አይጠቅማችሁም። ስምንተኛው እንዴት ወደ ሀብት እየተጠጋው መሆኑን አውቃለሁ። እንዴት ነው ወደ ሀብት እየተጠጋው ያለሁት? እየሰራው ስራ በመልቲፕል እየተባዛ ነው ወይስ ራሱን ነው እየደገመ ያለው? ዛሬም ገቢ 100,000 ነገ 100,000 እንደዚሁ ቤዚክ ኒድን ብቻ የሚያሟላ ከሆነ ብዙ ዙሪያችንን ማየት መቃኘት ማሰብም ይገባናል ማለት ነው። ከትላንትና ዛሬ የተሻለ ኑሮ ከኖሩን ወደ ሀብት እየተጠጋ መሆኑን ያስታውቃል ማለት ነው። በየቀኑ ውሏችንን መጻፍና መገምገም መቻል አለብን ማለት ነው። ትላንትና የነበረኝ ኑሮ ዛሬ ላይ ለውጥ ከሌለ ምንም ያሰብኩበት ቦታ አልደርስም ማለት ነው። ስለዚህ ይሄንን ማሰብ መቻል አለብን። ዘጠነኛ እየሄዳችሁ ያለውን መንገድ ማን እየሄደበት ነው? እኔ ብቻዬን ነው ይሄንን ንግድ የምነግደው ወይስ ሌሎች አሉ? ሌሎች ካሉ በጥራትም በአገልግሎትም በሌላም ነገር እንዴት ነው የተሻለ ነገር አድርጌ ገበያውን ወደ እኔ የማመጣው ብለን ማሰብ መቻል አለብን ማለት ነው። ለምሳሌ እርስዎ የጫማ ንግድ መስራት ከፈለጉ ተመሳሳይ ንግድ የሚነግዱ ጋር በመሄድ ያሉትን ውጣ ውረዶች ማጣራት ያስፈልጋል። የተለየ ምርትም ለማቅረብ መረጃን በመሰብሰብ የተሻለ ነገር ለመስራት ያግዘናል ማለት ነው። አስረኛው ደግሞ የሚያስፈልገው የሚያስበውን ለማሳካት ምን አይነት እውቀት ያስፈልገኛል? ማንበብ ነው፣ መማር ነው፣ መረጃዎችን ዞሬ መሰብሰብ ነው፣ በራሴ ባደርገው የተሻለ ቦታ የሚያደርሰኝ ምንድን ነው ብለን ማሰብ መቻል አለብን ማለት ነው። 11ኛ አሁን የምሰራውን ስራ ማን ያቀልልኛል? ለምሳሌ ስራ ስንሰራ አጋዣችን ሆነው ስራውን ውስብስብ የሚያደርጉ አሉ። አጋዣችን ሆነው ስራውን ቅልል የሚያደርጉት አሉ። ከዚህ በፊት እውቀት ካላቸው ያግዙናል።
እውቀት የሌላቸውን ሰዎች ለምሳሌ ንግድ ከሆነ የምንነግደው በደሞዝ ትንሽ አድርገን ደሞዛቸውን ትንሽ አድርገን ብናመጣ ምንም ጥቅም የለውም ማለት ነው። ምክንያቱም ጭራሽ ሸክም ነው የሚሆኑብን ማለት ነው። 12ኛ እድገቴን እንዴት አፈጥነዋለሁ? እድገቴን እንዴት አፈጥነዋለሁ? ለዚህ አስፈላጊ እቅድ ደግሞ ያስፈልጋል ማለት ነው። እንዴት ነው የማፈጥነው? አሁን ያለሁበት ጥሩ ነው የማስበው ቦታ ያደርሰኛል ወይስ እድገቴን እንዴት ማፍጠን እችላለሁ የሚለው ማሰብ መቻል አለብን ማለት ነው። እቅድ ማውጣት መቻል አለብን። 13ኛ ወደ ኋላ የሚጎትተኝ ምንድነው? ቅድም ጥንካሬን ጠቅሻለሁ። አሁን ደግሞ ለምንድን ነው የሚጎትተኝ? ብዙ በቃ ቢሮ ውላለሁ። ከዛ ደግሞ ቢዝነስ ካለኝ ወደ ቢዝነስ መሄድ አልፈልግም፣ ይደክመኛል፣ መዝናናት ፈልጋለሁ ምናምን የሚለውን የምናስብ ከሆነ ችግር ይገጥመናል ማለት ነው። የማናውቀው ከሆነ ማለት ነው። ስለዚህ ወደኋላ የሚጎትተን ነገር ምንድነው? ድክመቶቻችንን ወደኋላ የሚጎትተንን ለይተን ማወቅ አለብን። እንዳይሳካልን የሚያደርጉ ነገሮች ምንድን ናቸው? ከትላንትና ስህተታችን ዛሬ ልናውቀው ይገባል ማለት ነው። ለስንፍና ሰበብ እየፈለኩ ይሆን? ለምሳሌ እኔ አሁን ባለፈውን ብያቸዋለሁ፣ ዳይት ላይ ነኝ አይደለም? ሰውነቴ እየቀነሰ ነው በነገራችን ላይ። ግን በቃ ይሄ የምወዳቸው ጣፋጭ ነገሮች ምናምን ሳያቸው በቃ አይ ዶንት ኖ መተው አልፈልግም ማለት ነው። ይሄ ታዲያ ፍጥነቴን ይገተዋል ማለት ነው። ስለዚህ ኮሚትድ መሆን መቻል አለብን። አያስፈልግም ከተባለ አያስፈልግም፣ በቃ መተው መቻል አለብን ማለት ነው። 15ኛውና የመጨረሻው ሀብታም ለመሆን ዝግጁ ኖት ወይ ነው። ዝግጁ ያልሆኑ ሰዎች ብዙ ጊዜ ሀብት ሲያገኙ ሲሞቱ እናያለን፣ ሳይሰሩበት። ብዙ ሰዎች ዘንድ ገንዘብ አለ፣ ገንዘቡን ኢንቨስት ማድረግ አይፈልጉም፣ ይፈራሉ። ምክንያቱም ኪሳራ ስላለ። ስለዚህ ገንዘቡንም ሳይበሉት እነሱም ሳይጠቀሙበት ይሞታሉ ማለት ነው። እንደ አሁን ራሳችንን ካላዘጋጀን ገንዘቡን ቢመጣ በጣም ችግር ውስጥ የምንገባው ለዚህ ነው የሚያባክኑት። ብዙ መስራትና ብዙ ሰራተኛ በስራቸው ቀጥረው ማስተዳደር የሚችሉ ሰዎች ገንዘቡን ያባክኑታል፣ ዝም ብለው ይረጡታል። ስለዚህ ዝግጁ መሆን መቻል አለብን። እዛ ደረጃ 15ኛ አሁን ለምሳሌ ሀብታም ለመሆን ዝግጁ ካልሆኑ፣ ዝግጁ ከሆኑ ምን ያህል ጊዜ ለመስራት ተዘጋጅተዋል? ለምሳሌ ማሰብ መቻል አለብን። ይሄን አመት ድረስ ሰርቼ ከዚህ በኋላ ባለኝ ነገር ቱር እያደረኩ እየተዝናናው እኖራለሁ የሚል ሰው አለ? ሀብታም ከሆነ በኋላ ምን ማድረግ እንዳለበትም ያውቅ። አንዳንድ ጊዜ አንዳንድ ሀብታሞች ምንድናቸው ሀብት ተሰብስቧል፣ እነሱ ግን እስከ መጨረሻው ሰዓት ስራ እየሰሩ መዝናናት ሳያውቁ በሽተኛ ሆኖ የሚሞቱ ሰዎች አሉ። ስለዚህ እስከ መቼ ነው የሚለው መጻፍ መቻል አለብን ማለት ነው። ብዙ ሀብታሞች አውቃለሁ አንድም ቀን ጥሩ ልብስ ሳይለብሱ ጥሩ ነገር ሳይበሉ ህይወታቸውን ያጡ ማለት ነው። ስለዚህ ቤተሰቦቼ እነዚህ ነገሮች እንድታስቧቸው ፈልጋለሁ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛለሁ። ሰላም ክረሙ።